የራስ ደስታ ሆስፒታል አሮጌው ህንጻ ታድሶ ሙሉ አገልግሎት መስጠት ጀመረ። ወሬው የመሰረት በዙ ነው። በእድሳት ላይ የነበረው አንጋፋው ራስ ደስታ ሆስፒታል ነባሩ ህንጻ እድሳቱ ተጠናቆ ስራ ጀምሯል ተባለ። የ83 ዓመቱ ራስ ደስታ ሆስፒታል አሮጌው ህንጻ ለ18 ወራት በእድሳት ላይ ሆኖ የቀዶ ጥገና አገልግሎቱ በከፊል ተቋርጦ በድንገተኛ ህሙማን ማስተናገጃነት ተወስኖ ቆይቷል። አሁን ግን በሙሉ አቅሙ ስራ ጀምሯል ሲሉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ምትኩ ጨመዳ ለሸገር ተናግረዋል። የራስ ደስታ ሆስፒታል የህሙማን ማረፊያ ክፍሎች 25ቱም ሙሉ እድሳት አግኝተዋል ያሉት ዶክተር ምትኩ የፍሳሽ ማስወገጃው ላይ የነበረውን ከፍተኛ ችግር ለማቃለል የስራው አስቸጋሪነት የእድሳት ጊዜውን እንዳራዘመ ተናግረዋል። የጥንት ሆስፒታል ስለነበረ የድሬኔጅ ሲስተሙ አካሄዱ በሙሉ በጣም አስቸጋሪ ስለነበረ ረጅም ጊዜ ሊፈጅ ይችላል። ሆስፒታላችን 25 አልጋ ብቻ ነው ሰርጀሪ ያለው። አሁን 25ቱም አልጋዎች አገልግሎት ይሰጣሉ። ቀዶ ጥገናም የውስጥ ደዌ ሕክምና ሙሉ በሙሉ ሕክምናውን እየሰጠ ነው። ከ20 ሚሊዮን ብር በላይ የእድሳት ወጪ የተደረገለት ራስ ደስታ ሆስፒታል በየዕለቱ ቀጥታ ከሚመጡ ታካሚዎች በተጨማሪ ከ9 ጤና ጣቢያዎች በሪፈራል የሚላኩትን ተቀብሎ ያስተናግዳል ተብሏል። 126 ነርሶችና 23 ሐኪሞች ያሉት ራስ ደስታ ከነዚህ ውስጥ 15ቱ ስፔሻሊስት ሐኪሞች ናቸው መባሉንም ሰምተናል።